ከአዲስ አበባ በ329 ኪሎ ሜትር ላይ ትገኛለች። በደቡብ ኢትዮጵያ ክልል ውስጥ በሰሜን ከከምባታ ጠምባሮና ሀዲያ ዞኖች፣ በምስራቅ የሲዳማና የምዕራብ አርሲ ዞኖች፣ በምዕራብ የዳውሮ ዞን እንዲሁም በደቡብ የጋሞና ጎፋ ዞኖች ትዋሰናለች። በውስጧ የተለያዩ የቱሪስት መዳረሻዎችን እንደ መንቲያዎቹ አጆራ ፏፏቴ፣ የተለያዩ ነገስታት መሰብሰቢያ ቦታዎች እንደ ናሩጃ ዋሻ፣ ሞቼና ቦራጎ ዋሻ፣ ሰው ሰራሽ ሐይቆች፣ ትክል ድንጋዮችና ሰው ሰራሽ ፓርኮችን ያቀፈች የ50 ነገስታት ምድር እንዲሁም ከቅርብ ጊዜ ወዲህ የብዝሃ ብሔረሰብ መገኛ የሆነችው የደቡብ ኢትዮጵያ ክልል ፖለቲካ ማዕከል ናት። ውብና ጽዱ ህብረ ብሔራዊቷ ሀገር ወላይታ ሶዶ። እኛም ዛሬ በከተማይቱ ከሚገኙ የመዝናኛ ቦታዎች መካከል አንዱ የሆነውን ጁኒየር ፓርክን ልናስጎበኛችሁ ወደናል። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። ሰላም ጤና ይስጥልኝ ውድ የሁለገብ ኢትዮ ሚዲያ ተመልካቾቻችን በሙሉ ሰላም እላችኋለሁ። እንግዲህ ሁለገብ ኢትዮ ሚዲያ እንደተለመደው በዩቲዩብ ቻናሉ የተለያዩ አዝናኝና አስተማሪ የሆኑ ነገሮችን እናንተን ይጠቅማሉ ብሎ የሚያስባቸው ነገሮችን የተለያዩ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እንዲሁም መንፈሳዊ የሆኑ ነገሮችን እናንተን ያስተምራሉ ብሎ የሚያስባቸው ነገሮችን ሁሉ ለእናንተ ይዞ የሚቀርብበት ልዩና ብቸኛው ሚዲያ ነው። ይህ ሚዲያ ደግሞ ልክ እንደተለመደው ዛሬ በወላይታ ውስጥ በሚገኘው ጁኒየር ፓርክ የተሰኘ ቦታ ላይ የወጣቶች መዝናኛ ቦታ ላይ ተገኝተናል። እንግዲህ እዛ ቦታ ላይ ብዙ ነገሮችን እናንተን ለማሳየት ለማስጎብኘት ብለን እዛ ተገኝተናል። እንግዲህ ጁኒየር ፓርክ ውስጥ ብዙ ነገሮች አሉ። የተለያዩ እንስሳቶች አሉ። ጅብ ከአህያ ጋር የተለያዩ ነገሮች የሚኖሩበት ቦታ ነው። እንግዲህ በዚህ ሰዓት ሰው ከሰው ጋር መኖር ባቃተበት ሰዓት እርስ በርስ በሚጣሉበት ጊዜ እንግዲህ በዚህ ሰዓት አህያና ጅብ አብሮ ተስማምቶ ይኖራሉ ተብሎ እኛም ሰምተናል። እስኪ አብረን ብለን እዛ ደርሰናል። ከኛ ጋር ሁኑ። እንግዲህ የምንሰራቸው ፕሮግራሞች በሙሉ ወደ እናንተ እንዲደርሱ ዩቲዩብ ቻናል ላይ ተገቡና ሁለገብ ኢትዮ ሚዲያ የሚለውን ሰብስክራይብ በማድረግ የደወል ምልክቷን በመንካት ጊዜ እናንተ ጋር እንዲደርስና የምንሰራቸው ስራዎች እናንተ ጋር እንዲደርሱ ኖቲፊኬሽን ምልክቷን ንኩ። ከኛ ጋር ቤተሰብ ይሁኑ። አሁን ወደ ጁኒየር እንሄዳለን። ይህ ሁለገብ ኢትዮ ሚዲያ ነው። ወጣው ዳሞት ላይ ወላይታ ላይ 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 ወላይታ ላይ ስሜ በረከት ብርሃኑ ይባላል። ጁኒየር የወጣቶች መዝናኛ ፓርክ ሰብሳቢ ነኝ። ማህበሩ የተለያዩ ዱር እንስሳቶች አሉ። ዘንዶ፣ ጅብ እና ሰው ሰራሽ ሐይቅ የተለያዩ አዕዋፋትም አሉ። እነሱን እንመለከታለን ማለት ነው። ፓርኩን ከመጀመሪያ በፊት ስራ አጥ ነበርኩ እና ስራ የተለያዩ ስራዎች አሉ ከተማ ውስጥ የሚሰሩ ስራዎች። ከዛ ለየት ያለ ስራ ለስራ ብዬ ነው ወደዚህ ስራ የገባሁት። እዚህ ጋር ዘንዶ አለ። በቁጥር 3 ናቸው የሚመገቡት። ዶሮ ይመገባሉ፣ ፍየልም በግም ይሰጣቸዋል። ያንን ይመገባሉ ማለት ነው። እስ አንዴ ወጦ ዶሮ ነገር ከዋጡ ሳምንት 15 ቀን እስከ ወር መቆየት ይችላሉ። በጋ ላይ ሳምንት ሁሉ ከዛ በላይ ያሉ ዶሮ ትንሽ ሁለት ወር 3 ወር ይቆያሉ። በጋ ላይ ዳይጀስት ቶሎ ስለሚያደርጉ በፀሐይ አንድ ዶሮ ከዋጡ ፍየልም ከዋጡ እንደዛው ነው። ግን የፍየሉ ደግሞ ይቆያል፣ ይወጣል። ብቻውን አንዴ ነው የሚወጣው ነው የሚሰጠው። ከነሱ ያለው ይሰጥና ከዛ በኋላ ራሱ ገሎ ይወጣል ማለት ነው። አቅም አለው። በጣም 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 አቅም አለው። አሁን ስታዩ አቅም ያለው ግን በጣም ጉልበታም ነው።
ያመጣሁት በነገራችን ላይ ዘንዶ ምን እዚህ ግቢ ውስጥ ያሉ ዱር እንስሶች የተጎዱትን ነው እያመጣሁ እያንከባከቡ ያለሁት። ዘንዶም የተጎዳ ነው። የተጎዳውን እያመጣሁ እያንከባከብኩ እያከምኩ እያሳከምኩም ሰውነታቸው ሲሻላቸው ቁስላቸው ምናምን በብዛት ያሉት ደግሞ መኪና የገጨው ነው ዘንዶ መኪና የገጨው ነው ከመንገድ ላይ አንስቼ ያመጣሁት። ይሄኛውም ደግሞ ዝንጀሮ የተጎዳውን ነው ያመጣሁት። እሱን አንከባክቤ አሁን ጥሩ ደረጃ ላይ ነው ያለው እና በብዛት ፍራፍሬ ይመገባሉ እነዚህ ዝንጀሮዎቹ ማለት ነው። ከመጣ ወደ 5 አመት ሆኖታል። 5 አመት ሆኖታል። አመጋገብ ላይ ያስቸግራል። በጣም ይመገባሉ። በጣም ወጪው ከባድ ነው። አንድ ዝንጀሮ የሚመገበው ቢያንስ በቀን 3-4 ሰው ከሚመገበው በላይ ነው የሚመገቡት። ከባድ ነው። በጣም ይመገባሉ እና ያው ከሚገባው ገቢ ላይ አካፍዬ ገቢውን ደግሞ ካልቻለም ከውጭም ቢሆን አምጥቼ እቀልባቸዋለሁ ማለት ነው። እንደዛ ነው። እነዚህ የተጎዱት ናቸው። መኪና የገጫቸውን ነው አምጥቼ እያንከባከብኩ ያለሁት እና እነዚህ አሁን በፊት አብሮ ነበሩ። ጅብና ውሻ፣ አህያ 3ቱ አብሮ ነበሩ። እነሱንም አብሮ እንዲኖር ያደረኩበት ምክንያት ምንድነው? የሰው ልጅ በፍቅር በሰላም አብሮ በድንበር በመስሪያ ቤት በገበያ በማንኛውም ዘርፍ ያለው እንዳይጣላ በፍቅር መኖር እንዳለበት አስተማሪ የነበረ እነሱን ያረኳቸው። ከዛ አብሮም ነበሩ። አሁን ቤቱን ለማደስ ብዬ ነው የለየዋቸው እና ውሻውም አለ አህያውም አለ እና እንደዛ ነው ያረኩት። ሌላ ቦታ ናቸው እነሱ ግቢ ውስጥ ናቸው እንጂ ሌላ ቦታ እና አብሮ እንዲኖሩ አሁንም መልሼ ማድረግ ይችላል። ቤቱ ሲያልቅ አብሮ እንዲኖሩ አደርጋለሁ። ያ ማለት ጾታቸው ሴትና ወንድ ናቸው። ሴትና ወንድ ናቸው። እቺኛዋ ሴት ናት። ያኛው ተቆረ የሚለው ወንድ ነው። ተቆረ የሚለው ወንድ ነው። አመጋገባቸው ደግሞ አህያ ከብት የምታረድላቸዋል። እነዚህ ሁለቱ ሙሉ አህያ ይጨርሳሉ። ሙሉ አህያ ይጨርሳሉ ምንም ሳይቀር። ያው ትንሽ የተወሰነ አጥንት ቢቀር ነው እንጂ ይጨርሳሉ ሙሉውን። እና እንደዛ ነው የሚመገቡት። ቁርስ፣ ምሳ፣ እራት በቀን 3 ልክ እንደ ሰው ነው የሚመገቡት። እንደዛ ነው የምሰጣቸው። ማለት ጫካ ላይ እያሉ በየቀኑ ላያገኙ ይችላሉ ስጋውን።
ግን እዚህ ጋር ስላሉ በቀን 3 ነው የሚመገቡት። እንኳን ለጉብኝት የመጣው ከስተመር ይቀርና እኛ ለጉዳት አድርሰው አያውቁም። አሁን ከልጅነታቸው ጀምሮ እዚህ ስላደጉ ለማዶች ናቸው። እኛን ያውቃሉ። ለማጽዳትስ እንዴት ውስጥ ገብተን ነው የምናጸዳው? ሌሎች ሰዎች አሉ ወይስ? አሉ ሰራተኞች አሉ የሚያጸዱ። ተላምደዋል፣ ከሁሉ ጋር ተላምደዋል። የበር አከፋፈቱ ላይ ያውቃሉ። በሩንም በራሳቸው እኛ ስንዘጋ ከፍተው ወደ ታችኛው ክፍል ይገባሉ። በጣም ትልቅ ትምህርት የሚሰጥ በጣም እነዚህ ደግሞ አዞዎች ናቸው። ከአባያ ከብላቴ ነው የመጡት። እነዚህንም የተጎዱትን ነው አምጥቼ ማንከባከበው እና አመጋገባቸው ደግሞ በሳምንት 3 ቀንና 2 ቀን ይመገባሉ። በጋ ሲሆን 3 ቀን ይመገባሉ። ክረምት ደመና ወይም ቅዝቃዜ ካለ 2 ነው የሚመገቡት እና የሚመገቡት ስጋ ነው። ቀይ ስጋ ነው የሚወዱት። እዛም ደግሞ ትኩስ የሆነ ፍሬሽ ስጋ ነው የሚመገቡት። ለዛ ነው የሚሆኑት። ባህሪያቸው ያ ነው። ምላስ የላቸውም። ከ170% ፀሐይ ነው የሚጠቀሙት። 30%ን ነው ምግብ፣ ውሃ፣ እንቅልፍና ውሃ ፀሐይ የሚጠቀሙት። ማለት ፀሐይ 70% ከመቶ ይጠቀማሉ። 30% እንቅልፍና ውሃ ምግብ ይጠቀማሉ ማለት ነው። ባህሪያቸው ያ ነው። ብዙን ጊዜ የመንቀሳቀስ የመሮጥ እንትን የማለት ነገር የላቸውም። ጸጥታን ነው የሚፈልጉት። ጩኸት ምናምን አይወዱም። እድሜያቸው አሁን 7 አመት አለ። ቢያንስ ወደ 14 አመት 16 አመት አሁን እጃችኛዋ ወደ ቢጫ መታደለዋ ሴት ናት። እሷ 17 አመቷ ነው። ያኛው ደግሞ 19 18 አመት ይሆነዋል። እና የመጨረሻው ደግሞ 7 አመት አጭ ትንሿ 7 አመቷ ነው። እና እንቁላል ነው የሚጥሉት። እንቁላሉን እነሱ የሚጥሉበት ጊዜ ወደ አሸዋ እዛ ግንቡ ጥግ እናደርጋለን። አሸዋ ላይ እንቁላል ይጥላሉ ማለት ነው። ኢዮቤድ ነብዩ ይባላለሁ። የመጣው ይሄው የምኖረው እዚሁ ሶዶ ነው። ከአሮጌ አራዳ ነው የመጣሁት። ይሄው እዚህ አንዳንድ የመተል እንጎበኛለን። እዚህ ጋር ቦታዎች አሪፍ ስለሆኑ ለመጎብኘት ነው የመጣሁት። እንደዚህ አይነት ቦታ ያው በከተማችን ውስጥ በመኖሩ በጣም አሪፍ ነው። አሁን ለምሳሌ ሰው ሰራሽ ሐይቅ አለ። እንደዚህ አይነት ቦታ ያው ስትመጣ ብቻህን ስትሆንም ራስን ፈን ለማድረግ ለማዝናናት ይጠቅማል። እዚህ በመምጣት ማለት ነው። ያው አዞዎችንም ጅቦችንም አብረን እያየን ነው። ሁሉንም እያየን ነው። ደስ ይላሉ። እንደ አጠቃላይ ያው አጠቃለን ስናወራ ሁሉም ነገር በጣም አሪፍ ነው። እኔ ደስ ብሎኛል በግሌ ማለት ነው። በማይሆን ቦታ ከምንውል እኛ ወጣቶች እንደዚህ አይነት ቦታ ከስራ ውጭ ስንሆን እንዲህ አይነት ቦታ መተን ራሳችንን ፈን ማድረግ እንችላለን። አጉል ሱስ ከመግባት ራስን ለማዝናናት እንዲህ አይነት ደስ የሚል ቦታ አለ ከተማችን ውስጥ። ሌላ ቦታም ያላችሁ መታችሁ ጎብኙ እላለሁ። እኛ ተደስተናል። እናንተም እንደምትደሰቱ ደግሞ እርግጠኛ ነን። ያው ሁሉም ነገር ሲታይ በጣም አስደሳች ነው። ይሄ እንደ ማበረታቻነት ነው ማየት ያለባቸው ሌሎች ማለት ነው። ይሄን በማየት ብዙ ነገሮች መክፈት እንደሚቻል እዚህ ሶዶ ውስጥ ብዙ ነገር መክፈት እንደሚቻል ያሳያል። አሁን እሱ ጀግና ነው ለኛ። በቃ ይሄን አሁን ማንም ያላሰበው ነገር አድርጎ
አሳይቶናልና የማይቻል ነገር የለም የሚለውን አሳይቶናል። በጣም እናመሰግናለን እሱንም። ኢላን ንጉሴ ይባላል። ከመቂ ከተማ ነው የመጣሁት። ወላይታ ሶዶ ማየት ፈልጌ ነው። ጓደኞቼ ያዝናኑኝ አሪፍ ፓርክ አለና ሳይሽ ብለው ነው ያመጡኝ። ደስ ይላል። ፓርካቸው በጣም ነው ደስ የሚለው። የምር ያዝናናሉ። እኔ ጭራሽ አይቼ የማላውቀው እንስሳ ነው ያየሁት። ከዚህም በላይ መሻሻል ይችላል። በጣም ነው የሚያምረው። በርቱ ወይኔ አረ በጣም ነው የሚያስፈራው፣ ግን ደስ ይላል። አይቻልም ለመጀመሪያ ጊዜ ሳይ በጣም ነው ደስ የሚለው። በአካል አይተሻታቂ አላቅም ያለ መጀመሪያ ጊዜ። ዘንዶውንስ አዞውንስ እንዴት ተመለከትሽ? በጣም ነው ደስ የሚሉት። ያስደስታል በጣም ነው። ከራስ ጋር ለመገናኘት የሆነ ጸጥ ያለ ቦታ ነው። በጣም ነው ደስ የሚለው። አኑ በተለይ ካፕል ሆኖ ለመቆየት በጣም ነው ደስ የሚለው። ይሄን ምንጭ ማለት ሀይቁን የሰራውበት ምክንያት አሳ እርባታ ለመጀመር እዛ አሁን ብዙ ጊዜ ንቾች ጋር በአንድ ካሬ ላይ ፎቅ ላይ አሳ እርባታው አለ። እኛ ምግብ እያለን ምግብ መራብ የለብንም ብዬ ወደዚህ ስራ ገባሁት። ከመገባት በፊት ቦታውን አስጠናሁት ውሃ እንደሌለና እንዳለ። ከዛም ከልክ በላይ ምንጭ አለ ተባለ ሳስመረምር ማለት ነው። ከዛ በኋላ ማስቆፈር ጀመርኩ። በዚህ በሚትገባበት ትንሿን ብር እያጠራቀምኩ አስቆፈርኩ። ሳስቆፍር ወደ 62 ምንጭ የሚሆን ምንጭ ፈለቀ። ከዛ አሳዎችን አስገባው። ወደ ገበያም እያቀረብኩ ነው። ይሄኛው አሁን የምታዩን ሆቴል አሳ ቤት ልስራ ብዬ ቤቱን ሰራሁት። ደግሞ ደሴት አስቀረሁት። በተፈጥሮ ላይ ብቻ ሳይሆን በሀይቅም ደሴት መኖር እንዳለበት አንድ ማሳያም እንዲሆን ማስተማሪያም እንዲሆን ብዬ ይሄኛውን ሰራሁት እና እኔ እንትኑ ምንድነው አስተማሪ የሚሆን ስራ ልስራ ብዬ ነው። ለሌላ ትውልድ አሻራ ማሳረፍ አንድ ነገር ሆኖ ማስተማሪያም እንዲሆን ስራ ያለላቸው ስራ ፈላጊ ስራ አጥ ወጣት ስራ መፍጠር መቻል እንዳለበት ስራ መፍጠር እንደሆነ
በግዝ ሳንቲም ያለው ሰው ብቻ መስራት እንደሚቻል ነው ብቻ ሳይሆን ያለምንም ሳንቲም ያለምንም ቢሮ ዝቅ ብለን ከሰራን ስራ መፍጠር መስራት እንችላለን። ያንን አስቤ ወደዚህ ስራ የገባሁት አሳ በብዛት ማለት ጅምር ላይ 10,000 አሳ ነው ያመጣሁት። አምባዛና ቆሮሶን ነበር የጀመርኩት። ሳይንስ እንደምለው ከሆነ አንድ አሳ 10,000 ዘር ወይም እንቁላል ይጥላል ይላል እና ያ አንድ የተፈለፈለ አሳ በ3 ወር ለመብልም ለመውለድም ይደርሳል ይላል ሳይንስ እንደምለው ከሆነ አሳውን ከጨመርኩ ከ4 ዓመት በላይ ሆኗል እና ከልክ በላይ አሳ አለ። ያን የተባለ መልክ እዚህኛው ሆቴል ለመጀመር ብዬ ነው። አሶቹ አሁን ወደ ገበያ መቅረብ ጀምረዋል። ወደ ገበያ ጀምረዋል። እንዴት ነው ገቢው? ገቢው በጣም ጥሩ ነው። አሳ ላይ ገቢው በጣም ጥሩ ነው። ይሄኛው ደግሞ ወደ ውጭ መሸጥ ብቻ ሳይሆን እዚህ ደግሞ የሆነ እንደ ትምህርት ቤት እንደ ማስተማሪያ ሊሰራ የፈለኩት ነገር አለ። አሳውን ከዚያ ሆቴል ውስጥ ተዘጋጅቶ ማርና ከዛው ፍሬሽ ሆኖ ላይቭ ሆኖ ሰው እንዲጠቀም በሰው ምርጫ ይሄኛውን አሳ አውጣ በሰው ምርጫ ይወጣና እዛው ተበልቶ እዛው የሚበላበት ሳይቆይ ፍሬሽ ማለት ፍሪጅ ውስጥ ሳይገባ ፍሬሽ አሳ እንዲመገብ ያንን የበላ ትውልድ ደግሞ ስራ አጥም አይሆንም፣ ስራ ፈጣሪ ይሆናል እንጂ ስራ ጠባቂም አይሆንም። አስታራቂ ይሆናል እንጂ ሰው ገዳይ ትውልድ አይሆንም ብዬ አስባለሁ። በተለይ ደግሞ የአስፋልት ላይ መንገድ ላይ ድንጋይ ደርዳሪ ሳይሆን ባንክ ዳሪ ይሆናል ብዬ አስባለሁ። ፍሬሽ አሳን የተጠቀመ ትውልድ። እሺ እስኪ አሁን እዚህ ጁኒየር ፓርክ የመጡ ጎብኚዎች ለምሳሌ እንስሳቶችን ብቻ አይቶ መሄድ ሳይሆን ሰው ሰራሽ ሐይቆችም እዚህ ሐይቅ ተፈጥሯል። እንግዲህ ሐይቅ ይጎበኙታል። ከዛ ውጭ በጀልባም ዞር ማለት ይችላል አይደል? በጣም ዞር ማለት ይችላሉ። አሁን ደግሞ እየተሰራ ያለው ሰው ሰራሽ ልፍት አለ እስከ ደሴቱ ላይም አሁን እየተሰራ ነው። አንተ የምታየው ፌሮቹ ኮሎኖቹ ተተክለዋል፣ ቆመዋል። እነዛውን በቀጣይ ሳምንት ያልቃል። ከዛ በኋላ ሊፍትም ይጀምራል። ሊፍት አለ በላይ የሚካሄድበት ማለት ነው። የጀልባ አገልግሎት አለ። ብዙ ነገር ነው ያለው። በውስጡ ያቅፋል ብዬ አስባለሁ።
ቴንኪዩ መድን ይባላለሁ። ከጋሞ ዞን ወረዳ ነው መጣሁት። ዩኒቨርሲቲ ፍሬሽማን ኮርስ እየወሰድን ነው። አስተማሪ ደግሞ ከሰዓት አልገባም። በዛ ምክንያት እስቲ ፓርኩን ሄደን እንየው ብለን ነው መጣነው ከጓደኛዬ ጋር። ወልድ አኒማል በሰው ሰራሽ መንገድ አሰራሩም አይቼ ተደሰትኩ። በዛው ደግሞ አሁን ሀይቁ ላይ አሳ አረባፍ አሳዎቹን የእንቅስቃሴውን ሁሉ ነገር በቲዮሬቲካሊ የተማረው ነገር በተግባር በማየት ደስ ብሎኛል። በዛው ልክ ከጓደኛ ጋር ያንን እንስሳትና አሳ ሀብት ልማት ፓርኪንግ አለ በማለት ልጁ እኔ በማለት ያው ጓደኛ ማዲን የሚለውን ከዚህ በፊትም እኔም አይቻለው አሁንም እኔ ብሎ እኔ ይዞ መጣን። ያው ይሄንን እንስሳትና አሳ ሀብቶች በጣም ደስ ብሎኝ ነው ይሄንን አይተን እኛ የተማርነው ትምህርት ጋር የተያዘ ስለሆነ እኛ ራሳችን ለወደፊቱ እንደዚህ አይነት እርባታ ለማረብ አያዙ አሰራሩ እንዴት እንደሆነ ከሰውየውን ጠይቀን ከአይንን በፊትን አይተናል። እንደምሰራ እኔና እሱ ጓደኛን ሆነን ተዘጋጅተን ለወደፊቱ እቅድ ይዘን ነው እና የምንሄደው። ይሄ እባቡ እርባታ በተደጋጋሚ 3 አይነት እባብ ያለውን አያውት። ከዛ በኋላ አሁንም ዳግም አዞ የሚባለው አይቼም አላውቅም። ዛሬ አያውት። ፍላስ ጅብም ዛሬ አያውት። በጣም ገርሞኛል። ልጆች እንዲጉበኙ ሄደን እኔም አደርግላለሁ። ወደፊቱ ተማሪዎች መጥቶ እንዲጉበኙ እናደርጋለን፣ እንነግረዋለን፣ እናሳያለን፣ እናመጣለን። እርግጠኛ ነን። ለዛሬ ደስ ብሎን ቻው በቃ አመሰግናለሁ። ስጀምር ስራ ስጀምር ሰንትምም አልነበረኝም። ስራ አጥ ነበርኩ። ይሄን ወደዚህ ስራ ያገባሁበት ደግሞ ምክንያቱም ተፈጥሮን ወደ ነበር። ተፈጥሮን የመጠበቅና የማንከባከብ ስራ ደስ ይለኝ ነበር። በውስጤ ላይ አለ። እንኳን መስራት ዛፍ ሲወዛወዝም ደስ ይለኝ ነበር። ቆሜ አይ ነበር የፈጣሪን ስራ ማለት ነው። ከዛም ባሻገር ደግሞ መንግስት ብቻውን ሲታገል የነበረው አረንጓዴ ልማቱ ላይ ነው። ያንንም በጎን ለጎን እሱን በማሰብ ዱር እንስሶችንም ደግሞ የመጠበቅ ስራው በውስጤ ነበር። ያን እንትኑ ስላለኝ ወደዚህ ስራ የገባሁት። ስገባ ግን ምንም ሳንቲም አልነበረኝም። በትንሽ መንግስትን ቦታ ጠየቅ፣ መንግስት ቦታውን ሰጠ። ስጠይቅ ደግሞ መንግስት የተራቆተ ቦታ ነበር የሰጠኝ። ማለት ለመሬት በፊት ሰጥቶኝ አልቀበልም። የተራቆተ ባዶ ቦታውን ልስራና ለአልማ ብዬ ነበረ። እዛ ካባ ነበረ ይሄ ቦታው። ካባውን ሰጠ በራሴ ፍላጎት ማለት ነው። ምንም አፈር የሌለበት ነው። እዛ በዚህ ስራ ላይ ገባሁት። መጀመሪያ ሲጀምር አንድ አዞ ነበር ያመጣሁት የተጎዳው። እሱን አመጣው። እዛም ችግኝ መትከል ጀመርኩ። አዞን አመጣው። አዞን እያንከባከብኩ እሱም ሰውነቱ ቁስል ነበረ። እሱ ድኖ ምን ብሎ እሱን እያንከባከብ ችግኞችን የመትከል ስራ ጀመርኩ። ከዛ በኋላ አዞዎችንም አባዛሁት። አዞ ተባዙ። እዛው እንደዚህ ሆነ። ጎብኚ ይመጣል። ጎብኚ ከኛ አካባቢ ሳይሆን ከኛ ውጪ ከውጪም ይመጣሉ። በብዛት ይመጣል ሰው በየቀኑ በተመሳሳይ ባይሆንም ይመጣል። ጎብኚ አለ። በነገራችን ላይ ስራ ወዳድ እኔ ስለሆንኩ ነው እንጂ ስራው ከችግር ጋር የተያያዘ ነው። ማለት ከባድ ነው። ከዱር እንስሳት ጋር መቆየት፣ ባዶ ካባውን ድንጋይ አፈር የሌለበትን አፈር አልብሶ ችግኝ መትከል፣ እንደዚሁ ሰው ሰራሽ ሐይቅ መስራቱ ስራው ከጅምሩ እስከዚህ ድረስ ትግል ነው። ከባድ ነው። ግን እኔ የዓላማ ጽናት ስላለብኝ ተፈጥሮን ስለምወድ የሩቁን ሳይሆን ከተራራ ጀርባ ላይ ያለውን ነገር ስላየሁት ነው። አሻግሬ አይቻለሁ። ከተራራ ጀርባ ላይ ያለውም በመነጽር ሳይሆን በውስጣዊ አይን ስላየሁት ያ ነው ከትግሩ ጋር እየታገልኩ እስከዚህ ድረስ የመጣሁት።
ትግሉ ወይም እንትኑ ጠፍቶ ሳይሆን እያለ ነው እስከዚህ ድረስ የመጣሁት። ፈጣሪ ከረዳን ይሄኛውን አሁን ወደ ሎጅነት ለመውሰድ ነው። ወደ ሎጅ ደረጃ እየወሰድኩ ነው። እዚህ ጋር አሁን ቤት አሳ ቤት ሰርቻለሁ ሐይቅ ዳር ላይ። ከዚህ የተሻሉ ነገሮች አሁን ሊፍት አለ። ሊፍቱንም እየሰራሁኝ ነው። ደሴቱ ላይ የሚሰሩ ስራዎች አሉ። የውሃ ውስጥ መብራቶች አሉ። እነዛን እስከዛ ድረስ ነው እስከ ሎጅ ድረስ ነው የሚሄደው ማለት ነው። ከመንግስት ከቦታ ጀምሮ ድጋፎች አሉ። የተለያዩ ድጋፎችን የመንግስት ባለድርሻ አካላት እየደገፉ ነው። አሁን በቀጣይ ደግሞ የሚያስፈልጉ ነገሮች ማስፋፊያ ያስፈልጋል። አሁን ያልተሰሩ ስራዎች አሉ እኛ አካባቢ። ይሄ ተሰራ እንጂ ሌላ ያልተሰሩ ያልተነኩ ስራዎች አሉ። ሶዶ ወላይታ ውስጥ አሁን መዝናኛ የሚባል ነገር የለም። ከዛ ባሻገር መዋኛ ጋንዳ የለም። የህፃናትን ፎከስ አድርጎ የሚሰራ ሰው አልወጣም አልተፈጠረም ማለት ይቻላል። ሶዶ ላይ የለም፣ የህፃናት መዝናኛ የለም፣ መዋኛ ጋንዳዎች የሉም፣ መወዳደሪያ ጋንዳዎች የሉም። እነዛን ለመስራት ባለድርሻ አካላት ማስፋፊያ ቦታ ቢሰጡልን። አዎ ለወጣቱ ማስተላለፈው መልእክት ምንድነው? ስራ የለም ማለት የለባቸውም። ስራ አለ፣ ስራ ሞልቷል። አጠገባችን ላይ ያለው ስራውን አላየንም እንጂ ስራውን እኛን እያየን ነው። እና ስራውን መፈለግ ሳይሆን አጠገቡ ያለውን ስራ መስራት አለበት። ዝቅ ብሎ ዝቅ ማለት አለበት። ዝቅ ካላልን ስራ መስራት አንችልም። ስራ ሞልቷል እጃችን ላይ። ያልተፈጠሩ ያልተዳሰሱ ስራዎች አሉ። ወጣቶች ስራውን ከመፈለግ ቢሮ አይደለም፣ ቢሮ ላይ ሳንቲም የለም። ወጣቱ አሁን የሚፈልገው ምንድነው? ቢሮ ስራ ነው የሚፈልገው። ቢሮ ላይ ምንም ነገር የለም። እና ቤተሰብና መንግስትን ነው የሚያየው። ያን ከማየት ይልቅ ስራ ፈጥሮ መስራት አለበት ወጣቱ ብዬ አስባለሁ። ጁኒየር የወጣቶች መዝናኛ ፓርክን ለማየት የምትፈልጉ ከሀገር ውጭም ከሀገር ውስጥም ያላችሁ ወላይታ ሶዶ ግብርና ኮሌጅ ጀርባ ወደ ጉልጉላ መሄጃ ወይም ቡና ቅምሻ የሚባል አለ፣ ወይም እህል ጎተራ ከሱ አጠገብ ይገኛል። መታችሁ እንድትጎበኙ በታላቅ አክብሮት እጋብዛለሁ። አመሰግናለሁ። የዛሬውን ፕሮግራማችን በዚህ አጠናቀናል። እንግዲህ ሁለገብ ኢትዮ ሚዲያ ተመልካቾቻችን በሙሉ ሌሎችንም እንደዚህ የቱሪስት መስህቦችን እየዞርን በየቦታ እናሳያችኋለን። ዛሬ ደግሞ በወላይታ ውስጥ የሚገኘውን የጁኒየር ፓርክ ውስጡን ተመልክተናል፣ አብረን አይተናል፣ ጎብኝተናል፣ ዘንዶችን አይተናል፣ ምን የሚያካክሉ ጅቦችን አይተናል። የተለያዩ የቱሪስት መስህቦች ያሉበት ቦታ እየሄድን እናንተን እናስጎበኛለን። ሁለገብ ኢትዮ ሚዲያን ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን በመጫን ቤተሰብ በመሆን በየጊዜው የምንለቃቸው አስተማሪ ሆኑ የተለያዩ አዝናኝ የሆኑ ዝግጅቶችን እንድትከታተሉ ቤተሰብ እንድትሆኑ እመክራችኋለሁ። ይህ ሁለገብ ኢትዮ ሚዲያ ነው። መልካም ጊዜ።